በየትኛው ቦታ ውስጥ እንችላለን እንደምንችል ግን እርግጠኞች ነን ማወቅ አለብን አንድ አላህ አይሳነው አላህ ይሳነው የሚለውን ነገር ላሳያችሁ ነው የፈለኩት ሁለተኛ በበኒ ኡመያ ታሪክ ውስጥ እዛው ስፔን ምድር ላይ የሚታወቀው ይሄ አብዱላህ ብን አምር የሚባል ሰው አብዱላህ ብን አምር ሐማር ነው የአህያ የሚነዳ አንድ ሰው ሶስት ጓደኛ ማቾች በአህያ ዕቃ እየጫኑ ማህበረሰብን የሚያገለግሉ ኻዲሞች አገልጋዮች ናቸው በአህያ ዕቃ የሚጭን ሰው በቃ ከሰል እየተሸከመ ዕቃ እያመላለሰ የሚኖር ሰው ህይወታቸው ይሄ አንድ ምሽት ግን የአብዱላህ ብን አምር ውስጡን ተነክቶ እስከመቼ ድረስ ነው በአህያ ነጅነት የምቀጥለው ብሎ አንድ ነገር ወሰነ መለወጥ እንዳለበት ወሰነ ምሽት ላይ ተቀምጠው ጓደኞቹ ጋር ሲያወሩ ነገራቸው እኔ አንድ ነገር ወስኛለሁ አላቸው ምን የዚህች ሀገር ገዢ ኸሊፋ መሆን ወስኛለሁ አላቸው ስለዚህ ወደፊት ስፔን ምድርን እኔ ስለምገዛ ያን ጊዜ መሪ ሲሆን ምን ትፈልጋላችሁ ላድርግላችሁ አላቸው ለሁለት ጓደኞቹ ሙስተሂል ነው መቼም አይደለም አህያ ነጂ ከሜዳ ተነስቶ አገር እመራለሁ ፕሬዝዳንት ሆናለሁ ብሎ ሲነሳ ሳቁበት ተሳለቁበት በጣም ተገረሙ ግን አይደለም እርግጠኛ ነኝ አላቸው እቺን አገር እመራለሁ ያን ጊዜ መሪ ሰው ምን ትፈልጋላችሁ አላቸው እነሱ በፍጹም ሊቀበሉት አልቻሉ እንዴት ብለው ይመኑት ነገሩን ሲደጋግምበት አንደኛው ይሄ ሰውዬ እንደው ምን ታይቶት ይሆን ብሎ ግዳውስ ያን ጊዜ ስትሆን እኔ አንድ ቤተ መንግስት ቀስር ፈልጋለሁ ይሄን ያክል ፈረስ ፈልጋለሁ ይሄን ያክል አትክልት ቦታ ፈልጋለሁ ይሄን ያክል ገንዘብ ፈልጋለሁ አለው ኦኬ ይሄ ነው ጥያቄ አውሽ አንተኛው ሰለው እኔ ምንም አልፈልግም አለው ለምን ስለማትሆን አለ እኔ ሆናለሁ ነው ምን ሃያቶንም ሆናለሁ والله አንተ መሪ አትሆንም መሪ ከሆንክ አህያ ጀርባ ላይ ፊቴን አዙራ አስቀምጠ በኮርዶባ ወይም በቁርጦባ ጎዳና ላይ እያዞርክ ውሸታሙ እያልክ የሰው መሳለቅ ያርገኛል ኦኬ ብሎ እሱ ወሰነ መቼም ከአህያ ነጅነት ቤተ መንግስት አይገባም ያንን ስቴፕ ለመሻገር ምን መሆን አለበት ስራ ፊልድ መለወጥ አለበት ቢያንስ አይደል የመጀመሪያ ስራው ኮርዶባ ላይ ወይም ቁርጦባ ላይ ሂዶ ለፖሊስነት መወዳደር የሚፈልግ ሰው ቅጥር ወጥቶ ስለነበር ፖሊስ ለመሆን ተመዘገበ ፖሊሱ ነው ራሱን እያሳደገ የዛች የስፔን የቁርጦባ የፖሊስ አዛዥ ሆነ በዛ የፖሊስ አዛዥ ነው ባለበት ሁኔታ ባልተጠበቀ ሁኔታ ድንገት ንጉሱ ይሞታል ንጉሱ ሲሞት የንጉሱን አልጋ የሚወርሰው ልጅ ለንግስና የሚያበቃ እድሜ ውስጥ አልነበረም 12 አመት ነው አልጋ ወራሹ እንዴት ብሎ አገር ይመራል ስለዚህ ምን እናርግ አልጋ ወራሽ መተካት አለበት ወይ አልጋ ወራሹ በሞግዚት ነው ማስተዳደር የሚገባውና ማን ሞግዚት ይሁን ተባለ ሁሉም እኔ ያሉ በኒ ኡመያዎች በዘመናት ዋጋ ከፍላ ያቆሙትን ሀገር እንደ አብዱራህማን الداخلي ሊያፈርሱት እንደሆነ ሲገባቸው ሽማግሌዎች ተሰብስበው በዚህ አይነት ከቀጠልን ከረጅም ጊዜ ዋጋ ከፍለን የገነባነውን ሀገር እናጣለን መሆን የለበትም አሉና ስንት ሰው ይሁን ሶስት ሰው ይሁን አንድ ሰው መሆኑ ይቀር ተባለ እሺ ሶስቱም እነማን ይሁን ሲሉ አሁንም ፍጥጫ ውስጥ ገቡ አሁንም ሲያዩት እነዛ ሰዎች ዋጋ እንደሚያስከፍላቸው ገባቸው የበኒ ኡመያ ሽማግሌዎች ተነጋገሩና ከበኒ ኡመያ ውጭ የሆነ ሰው ሶስቱ ያስተዳድራል ሞግዚቱ ሶስቶች ተመረጡ የጦር አዛዥ የሀገር ውስጥ ሚኒስተር እንዲሁም ደግሞ የፖሊስ አዛዡ ሶስቱ ሆነው ሞግዚቱ ነው እንዲያስተዳድሩ ተደረገ ታሪኩ ረጅም ነው የሀገር ውስጥ ሚኒስተሩ ሀገርን በመካድና አሳልፎ ለጠላት በመስጠት ከስልጣኑ እንዲነሳና እንዲታሰር ተደረገ የጦር አዛዡን በተመሳሳይ ብዙ ከተሞች እንዲያዙ ምክንያት ስለሆነ ኃላፊነቱን መወጣት አልቻለም ተባለና ተጣለ ማን ቀረ አብዱላህ ብን አምር በሞግዚትነት ቀረ አሁንም በኒ ኡመያዎች በመሃል እየገቡ ልጁን በተለያየ ጫና ሲፈጥሩበት አገሩን ማስተካከል ስላልቻለ ሙሉ ለሙሉ ልጁን ከበኒ ኡመያዎቹ ቆረጠና ቤተ መንግስት ብቻ አስቀርቶ ስልጣኑ በሱ ቁጥጥር ስር አደረገ ሶስት ነገር ሰራ የመጀመሪያ ብዙ ከተሞቻቸው ተይዘዋል ጦርነት መዋጋት የሚችሉበት አቅም ላይ አይደሉ ጠላቶቻቸው ጋር ዙሪያ ያሉት የጎረቤት ሀገሮች ጋር የ10 አመት የጦር ስምምነት አደረገ ላለመዋጋት ጠንካራ ጦር ለመመስረት መጀመሪያ አቅም ያለው ጦር ለመፍጠር ሁለተኛ በኢኮኖሚ ውድቀት ላይ ስለነበሩ ኢኮኖሚውን በማደራጀት ሂደት ላይ አሉ የተባሉ ከበኒ ኡመያ ምሁሮች ከያቅጣጫው መተው ማህበረሰቡን እንዲያግዙና በኢኮኖሚ እንዲፈጥሩ አደረገ ሶስተኛ ትውልዱ ያለበትን ህጣጥ ወአኽላቅ ወቂር
የስነ ምግባር ውድቀት ላይ ስለነበር አሉ የተባሉ ዑለማዎችን ከያካባቢው ሰብስበው አኽላቅን ተርቢያ እንዲያረጉ ወጣቶችን በዲን እንዲቀርጹ ትልልቅ ገንዘብ ከፍሎ ዑለማዎችን ከያካባቢው ሰበሰቡ። 3 ስራ ሰራ። 3ቱንም በ10 ዓመት ውስጥ በስኬታማነት አጠናቀቀ። ጠንካራ ጦር መሰረተ። በተሻለ ኢኮኖሚክ አቋም ላይ ተገኘ። ዲን ያላቸው በአኽላቅ የተገነቡ ወጣቶች ተፈጠሩ። ያን ጊዜ የወረረውንም ኃይል ገፍቶ በጠንካራ አቅም የተወረሩትን አገሮች ሁሉ አስለቀቀ። ኢኮኖሚውንም በደንብ የተደራጀ አቅም ገነባ። ዲን ያላቸው ወጣቶች ኃላፊነት እንዲሸከሙ አደረጉ። አገር ተረጋጋ። ዓመታት አለፈ። 10 ዓመታቶች 20 ዓመታት 10 ዓመታቶች አልፈው ንግስና ተደላደለ፣ ተቀመጠ። ነገሮች ተረጋግተው ቤተ መንግስት ተገምጦ ሚኒስትሮቹ ጋር ሲያወራ አንድ ዕለት ጓደኞቹ ትዝ አሉት። እነማን? እነዛ አህያ ነጂዎች። በዚህ ከተማ ውስጥ እዚህ ቦታ ላይ ከ20 ዓመት በፊት 2 ሰዎች አህያ ይነዱ ነበር። እከሌና እከሌ ይባላሉ፣ ፈልጋችሁ አምጡልኝ አለ። ንጉስ ነው። ንጉስ ትእዛዝ ይከበራል። ተፈልገው ተገኙ። ቤተ መንግስት ትፈልጋላችሁ ሲባሉ ደነገጡ። እነሱ ስለ ቤተ መንግስት ምንም ኸበር የላቸው። ደሙኛ ምን አገባልና ነው ቤተ መንግስት ምን ተጠራው? ተፈልጋችኋል ተባሉ። ሄዱ። መጡ። እሱ ተለውጧል፣ ንጉስ ሆኗል፣ ተመችቶታል፣ ሀያት ተቀይሯል። እነሱ ባሉበት አህያ ነጂ ናቸው። ከ20 ዓመት በኋላ ሲያገኙት አውቃችሁኛል አላቸው። አላወቅንህም አሉት። ከ20 ዓመታት በፊት እናንተ ጋር አብሮ አህያ የሚነዳ አንድ ጓደኛ አልነበራችሁም አላቸው። ያ ሰው እኔ ነኝ አላቸው። በጣም ደነገጡ። እኔ አሁን እዚህ የጠራኋችሁ ለሁለት ነገር ነው። ሁለታችሁንም በዛን ጊዜ እንድትመኙ ጠይቂያችሁ ነበር። አንተ ምን ነበር የተመኘው አለው። እኔ እንዲህ እንድትሰጠኝ ይሄን ያክል 100,000 ዲናር፣ ይሄን ያክል የአትክልት ቦታ፣ ይሄን ያክል ቀስር ጠይቄሃለሁ። እሱ ነው ጥያቄ አለ። የጠየቀውን ስጡት አለ። ሙሉን ሰጠው። ሁለተኛው አንተስ አለ። እኔ እንኳን አላስታውስም አለ። ታስታውሳለህ አለ። በፍጹም አላስታውስም አለ። ታስታውሳለህ ተናገር አለ። እንደው በልጅነት ጓደኝነታችን ይሁንብን እባክህ አታዋርደኝ ተወኝ አለ። ላ ታስታውሳለህ ተናገር አለ። ያው እንደዛ የተናገርኩት መሪ መሆን ስለማትችል ያው አህያ ጀርባ ላይ ፊቴና ዙረ ሰቅለ ከተማዋ ላይ ሁሉ አዋጅ አውጅብኝ ይያለሁ አለ። ጠራ አገልጋዩ። አህያ ጀርባ ላይ ሰቅላችሁ ፊቱን አዙራችሁ እከሌ ውሸታሙ ያላችሁ ሙሉ ከተማውን አዙሩት። አላህ ምንም ነገር ማድረግ እንደማይሳነው ትውልድ ከዚህ ይማር ብሎ ነበር ያለ። አህያ ይነዳ የነበረ ወጣት ከአህያ ነጅነት ተነስቶ ስፔንን መግዛት ችሎ ለትውልድ መሰረት የጣለ ማንነቱን አሳልፎ ሄዷል። የማይቻል ነገር አለ ብላችሁ እንዳታስቡ ወጣቶች። አገር ከናንተ ብዙ ነገር ይፈልጋል። ኡማው ከናንተ ብዙ ነገር ይፈልጋል። ኃላፊነታችን ላይ ለመገኘት እስከቻልን ድረስ እኔ መሆን ይችላል ብለን እስከተነሳን ድረስ ኢማም ቡኻሪ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሐዲስ አስተማሪያቸው አንድ ሰው ከዚህ ኡማ አንድ ትውልድ ቢወጣ የነብዩን ሐዲስ ውሸቱንና የእውነቱን ሰነድ የሚለይልን አንድ ሰው ማን ነው ቢወጣ ተብሎ ሲጠየቁ ነበር። በህልም ያዩት የነብዩ ሰለላሁ ዐለይሂ ወሰለም በህልማቸው ነብዩን አይተው ነበር። ኢማም ቡኻሪ ነብዩ ሰለላሁ ዐለይሂ ወሰለም እየሄዱ እግራቸው ሲሻገር ኮቴያቸው ላይ ነብዩን እየተከተሉ አሻራቸው ላይ እሳቸው እግራቸውን ያሳርፉ ነበር። የነብዩን ሐዲስ አሻራ የሚጠብቁት እሳቸው መሆኑን ሼኹ ሲናገር ነበር የገባቸው። ያቺ ሐል የነብዩን ሐዲስ ማስተካከል የሚችሉት እሳቸው እንደሚሆኑ ገባቸው። ወሰኑ። ኢማም ቡኻሪ የዚህ ትውልድ ከቁርአን በኋላ አصح الكتاب የሚባለው የነብዩን ሐዲስ ከውሸት ጠብቀው ከፍትራ አጽድተው صحيح البخاري የጻፉልን ታላቅ ዓሊም ተፈጠሩ። ይቻላል። የማይቻል ሙስተሂል ነገር አለ ብላችሁ አታስቡ። ለአላህ ምንም የሚሳነው ነገር የለም። እንለውጣለን፣ ግን ስራ ይፈልጋል። ቅድም መጀመሪያ ላይ እንደ ሀገር እንደ ሙስሊም መስራት የሚገባንን ተቋም ተፈጥሯል፣ መጅሊስ ተገንብቷል። ግን ማን ነው ይሄ መጅሊስ የኡነትና ኡማውን የሚመጥን የሚያደርገው? ከኢትዮጵያ ትልቅ ቁጥር ያለው የሀገሪቱን ግማሽ ቁጥር የያዘ ህዝብን የሚወክል መጅሊስ እንዲኖረን ስንፈልግ መመኘትና መደሰት ብቻ አይደለም። እኔን አስተዋጽኦ በማበርከትና ጠንካራ መሪዎች እንዲፈጠሩ በማድረግ ነው። ቅድም ሳነሳ ስለ የኢኮኖሚ ኢምፓወርመንትን አንስተናል። ባንኮቻችን ተከፍተዋል። ዛሬም ግን የኛ ብር ያለው ሌላ ቦታ ነው። ኢስላሚክ ባንክ ተብሎ ስማቸው ተነስቷል። ቅድም አንዱ እየጠየቀ የነበረ ሶጣ ከሰላት በኋላ ባንኮቹ ለሂጅራ ምን ያደርጋሉ?
ስራ ይሰራሉ ስራ እንዲሰሩ ግን እኛን ይፈልጋል ምን ያክሎቻችንን እነዚህ ባንኮች የኛ ናቸው በሐላል የተመሰረቱ ናቸው ብለን አክሲዮን ገዝተን ድርሻችንን ተወተን አብረን አድገን ነገን እንለውጣለን ሐላሉ ይሻለናል ብለን ያን መስመር የተከተልነው ሁላችንም ሩቅ ነን ያለው መመኘት ብቻውን የሚያመጣው ነገር የለም ፌል ያደርጋሉ እነዚህ ባንኮች ነገ ጧት እኛ ባለቤት ካልሆነ እስካሁን ድረስ ነው አልኳችሁ በአገሪቱ የኢኮኖሚ ድርሻ ውስጥ 2% አልደረስንም እነዚህ ባንኮች ተፈጥረው እጃቸው ላይ ያለው ገንዘብ ምን ይፈልጋል የኛን አስተዋጽኦ የኛን ድጋፍ የኛን እገዛ አብረን ለማደግ መወሰን ብቻ ሌሎችም ተቋሞቻችን ሴክተሮቻችን እንችለውን ወደፊት በማምጣት ነጋችንን መገንባትና መፍጠር እንችለው እኛ ነን ማንንም የለንም ለዚህ ዝግጁ ነን ያ ሐቂቃ ማለት ነው ኢንሻአላህ ሐቂቂው ነው ሙአለቁ ሳይሆን ማለት ነው የእውነቱ ኢንሻአላህ ንያ ካለን እንለውጣለን ያ ከለለን ግን አሁንም ተመጽዋች ተከታይ ፈላጊ ሆነን እንኖራለን ያን ግን መለወጥ እንችላለን ኢንሻአላህ በቀጣይ ፕሮግራሞቻችን ሰፋ ያሉ እነዚህ ጋር ተያያዥነት ያላቸው ሐሳቦች ስለ አገራችን በተደጋጋሚ ቅድም እዛ የነበሩ አባቶች ስለ አገር ጉዳይ ሐሳብ አለን ጥያቄ አለን ሲሉ ነበር የቀጣዩ ጁማዓ መድረካችን አላህ ይዛ ሰው ካለ ብዙ ጉዳዮቻችንን እነዚህ የኢኮኖሚ ጉዳዮቻችንን ሌሎቹንም በጋራ የምናነሳበት እንደሚሆን ተስፋ አደርጋለሁ አላህ